በአውሮፓ ቻምፒየንስ ሊግ የአራተኛ ዙር መርሃ ግብር አርሰናል ስላቪያ ፕራሃን 3-0 አሸንፏል። የሰሜን ለንደኑ ክለብ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራሃን ባሸነፈበት ጨዋታ ቡካዮ ሳካ በፍጹም ቅጣት ምትና ሚካኤል ሜሪኖ ሁለት ግቦችን አስቆጥረዋል። መድፈኞቹ በቻምፒየንስ ሊግ እስካሁን ያደረጓቸውን አራቱንም ጨዋታዎች በማሸነፍ በደረጃ ሰንጠረዡ አናት መቀመጥ ችለዋል። አርሰናል በእነዚህ አራት ጨዋታዎች 11 ግቦችን አስቆጥሮ በውድድሩ ምንም ግብ አላስተናገደም። ውጤቱን ተከትሎ በሁሉም ውድድሮች ለስምንተኛ ተከታታይ ጨዋታ መረባቸውን መድፈኞቹ ሳያስደፍሩ መውጣት ችለዋል። ታዲያ ምሽቱ በዚህ ብቻ አላበቃም። አርቴታ ሌላ ታሪክ ጽፏል። ማክስ ዳውማን የተባለ የ15 ዓመት ከ308 ቀን ታዳጊን ወደ ሜዳ አስገብቶ ነበር። በቻምፒየንስ ሊግ ታሪክ በእግር ኳስ ትልቁ መድረክ ላይ የረገጠ ኳስ ታናሽ ተጫዋች የለም ከሱ ውጪ። በዚህ ውድድር ዓመት የአርሰናል ዋናው ቡድን አካል ሆኖ እየተጫወተ የሚገኘው ማክስ ዳውማን የትልቅ ተሰጥኦ ባለቤት መሆኑንም አሳይቷል። ከቅድመ ውድድር ዝግጅት ጀምሮ ለአርሰናል መሰለፍ የጀመረው የ15 ዓመቱ እንግሊዛዊ በፕሪሚየር ሊጉ ጭምር ተቀይሮ ገብቶም እየተጫወተ ይገኛል። አርሰናል ስላቪያ ፕራሃን ባሸነፈበት የአውሮፓ ቻምፒየንስ ሊግ ጨዋታ ተቀይሮ የገባው ዳውማን በመድረኩ ተሰልፎ መጫወት የቻለ በእድሜ ትንሹ ተጫዋችም ሆኗል። ማክስ ዳውማን ትናንት ምሽት ጨዋታውን ሲያደርግ የ15 ዓመት ከ308 ቀኑ ነበር። ከአሁን በፊት በቻምፒየንስ ሊግ የተሰለፈ በእድሜ ትንሹ ተጫዋች የቦሩሲያ ዶርትመንዱ የሱፍ ሙኮኮ እንደነበር ይታወቃል። ሙኮኮ ጨዋታውን ሲያደርግ 16 ዓመት ከ18 ቀኑ ሲሆን ሶስተኛ ደረጃ ላይ የተቀመጠው ደግሞ የባርሴሎናው ላሚን ያማል ነው። ስፔናዊ ያማል በዚህ መድረክ ሲጫወት 16 ዓመት ከ68 ቀኑ ነበር። ሴልሲን ባባዮሮ 44ኛ ደረጃ ላይ ያለ ሲሆን የወቅቱ የማንቸስተር ሲቲ ተጫዋች ራያን ቼርኪ የኦሎምፒክ ሊዮን ተጫዋች እያለ በቻምፒየንስ ሊግ የተሰለፈበት በእድሜ ትንሹ አምስተኛው ተጫዋች ያደርገዋል። በተመሳሳይ አርሰናል በዚህ ጨዋታ በብዙ ክረምቶች አንድ ጊዜ ሊሰበር የሚችል ክብረ ወሰንን እንግዲህ ትናንት ምሽት በአውሮፓ ቻምፒየንስ ሊግ አሳይቶናል። ይህም ለ122 ዓመታቶች ተይዞ የነበረውን ጎል ሳይቆጠርበት የመውጣት ክብረ ወሰን ሲሆን አርሰናል ይህን ታሪክ የያዘው እንደ አውሮፓውያን አቆጣጠር በ1903 ነበር። በወቅቱም ይህ ታሪክ የተመዘገበው በሚያዝያና በጥቅምት ወር መካከል ሲሆን በአሁኑ ወቅት መድፈኞቹ በአውሮፓ ቻምፒየንስ ሊግ ከስላቪያ ፕራግ ጋር ተጫውተው ጎል ሳይቆጠርባቸው መውጣታቸውን ተከትሎ ይህንን ታላቅ ታሪክ ደግመውታል። ይህም አልፎ የፊታችን ቅዳሜ ምሽት ከሰንደርላንድ ጋር በሚያደርጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ጎል የማይቆጠርባቸው ከሆነ የ122 ዓመታት ክብረ ወሰኑን ያሻሽሉታል። መድፈኞቹ በተያዘው ጥቅምት ወር ላይ በ6 ጨዋታዎች አንድም ጎል ሳያስተናግዱ መቅረታቸው ይታወቃል። እንግዲህ መድፈኞቹ በተጠናቀቀ ጥቅምት ወር ላይ በ6 ጨዋታዎች አንድም ጎል አላስተናገዱም። ከዴቪድ ራያ እስከ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የሚመራው ጥልቅ የመከላከል ክፍል የአንበሳውን ድርሻ በዚህ በኩል ይይዛል። ከዚህም አልፎ እንደ ማይልስ ሉዊስ ስኬሊ፣ ፔሮ ሄንካፔ እና ቤን ዋይት ያሉ ጥልቅ አማራጮች በአሰልጣኝ ሚኬል አርቴታ ስር ትልቅ አስተዋጽኦ እያደረጉ ይገኛሉ። መድፈኞቹ ለመጨረሻ ጊዜ ጎል የተቆጠረባቸው ባሳለፍነው መስከረም 18 በሴንት ጄምስ ፓርክ ኒውካስል ዩናይትድን 2-1 በሆነ ውጤት ባሸነፉበት ጨዋታ ነበር። ከዚያ በፊት በማንቸስተር ሲቲ 1-1 በሆነ ቻቻ ውጤት እንዲሁም ኤርሊንግ ሃላንድ ያስቆጠራት ግብ ነበረች። እንዲሁም አንፊልድ ላይ በሊቨርፑል 1-0 በተሸነፉበት ጨዋታ ዶሚኒክ ስፖዝ ላይ ብቻ ነው ጎል አስቆጠረውባቸው የነበረው። በቻምፒየንስ ሊግ አርሰናል 4 ጨዋታዎች ጎል ሳይቆጠሩበት ከዘለቁ ቡድኖች አንዱ ሲሆን ሌላኛው ኢንተር ሚላን ነው። መድፈኞቹ በጥር ወር ከጣሊያኑ ክለብ ኢንተር ሚላን ጋር በመድረኩ እንደሚገናኙም ይታወቃል።